እኛ ብዙ እንታማለን መሰለኝ። እኛ የጦርነት ሰዎች ጦርነት እንደምናስብ ብዙ ሀሜት አለ መሰለኝና በጣም እርግጠኛ ሆኜ የምነግራችሁ ትግራይ ህዝብ የጦርነት ሀሳብ የለውም። የትግራይ መንግስት የጦርነት ሀሳብ የለውም። ጦርነት አዲስ አይደለም። እንግዲህ አይተናል። ትናንት ነው ያለፈው። 2 ዓመት ነው። እጅግ ከባድ ጦርነት ነው ያለፍነው። ጦርነቱ ያደረሰው ኪሳራ እናውቃለን። እንግዲህ ተመልሶ ወደ ጦርነት የመግባት ፍላጎት ጊዜ ብታገኙ ተፈናቃዮችም ታገኛላችሁ። ዝም ብለው እዚህ ሆቴልም አሉ፣ ነጋዴዎችም ታገኛላችሁ። ለሆቴል ውስጥ ያሉት አስተናጋጆችም ታያላችሁ። እድል ካገኛችሁ ሌሎች በሄዳችሁበት አናግሩ። ስለ ሰላም እንጂ ስለ ጦርነት የለም። ሰላም እንዳይደፈርስ ስጋቱ በጣም ኃይለኛ ነው። እያንዳንዱ የሚባለው ነገር እዚህም ይዛም የሚነገረው ጦርነት እንዳይነሳ ስጋት አለው። ይጠይቀናል። ምን ረገብ አርጉት ብሎ ይጠይቀናል። የሆነ ንግግር በተሰማ ቁጥር ገበያው የሚወደድበት ሁኔታ ነው የሚፈጠረው እዚህ ትግራይ ውስጥ። ለልጆቹም ለምኖች ያደርጋል። ለአንድ ወር ለሚቀጥለውም መግዛት ይፈልጋል። ባንክ ሰልፍ ይይዛል። ይሄ የሚፈልግ ሰው የለም። አንዴ ከባንክ ያወጣል ያለችውን እንደገና ትንሽ የሰላም ሁኔታ ሲኖር ይመልሳል። ሲያወጣ ሲመልስ ሀብቱ ነው እየባከነ ያለው። ያወጣው ዝም ብለህ ሁሉም አትመልሰው፣ አባክነህ ነው የምትመልሰው። አጠቃላይ ትግራይ የሰላም ፍላጎቱ እጅግ ከፍተኛ ነው። እኔ በአሁኑ ወቅት የጊዜያዊ አስተዳደሩ ፕሬዚደንት ሆኛለሁ። በጣም እጅግ በጣም አስቸጋሪ በሆነ ሁኔታ ውስጥ እንደመጣሁ አውቃለሁ። እኔም የኔ ሌጋስ የምፈልገው እኔም ይቺ አገር ይቺ ትግራይ የምትባለዋም እኔ እያለሁ ወይም በእኔ ወቅት ወደ ጦርነት ገባች የሚል ነገርም አልፈልግም። እንዴት ብሎ ሰላም ይጠናከር ነው። የእኔ ፍላጎት ብቻ ሳይሆን ትግራይ ውስጥ ሁሉም ጋር ያለ ፍላጎት ነው። መከላከያ ውስጥ ነበርኩ። ቅድምም ተገልጿል። ኦልሞስት ለረጅም ጊዜ ብዙ ዓመታት እዛ ነው የነበርኩት። ከ84 ጀምሮ እስከ መከላከያ ልክ ጡረታ እስክወጣ ድረስ መከላከያ ነበርኩ። መከላከያ አሰልጥኛለሁ። መከላከያ ጦርነትም መርቻለሁ። መከላከያ አሁን ያለው መከላከያ እንዲሆን የተለያዩ የሰለጠነ ኮሌጆችም እንዲኖሩ ብዙ ጥረት አድርገናል። ያኔ የላይቤሪያ ነበር፣ መጥፎ ነበር ላይቤሪያ እና አንዳንድ ቪዲዮዎች ይመጡ ነበር። ይደርሱ የነበሩት ግፎች፣ የሰው አገዳደል ምናምን ከላይቤሪያ አድርግ ነበርና ብዙ ጊዜ ከሚሊተሪ አታሼዎች ደግሞ እገናኝ ነበር። አንድ የፈረንሳይ ሚሊተሪ አታሼ አሳየኝ ቪዲዮ። በጣም ነው የሚሰቀጥ። እንደዚህ አይነት ኢትዮጵያ አያጋጥምም ነበር፣ በፍጹም አያጋጥምም ነበር። እንዴት አለኝ። አንደኛ ትንሽ በብዙ ነገር ኃጢአትም ይፈራል አለ። ሁለተኛ ደግሞ እስካሁን ድረስ እንደዚህ ዝም ብሎ መጨፋጨፍ፣ ጎረቤትን የተንሳት ማድረግ አይመስለኝም። የዚህ አይነት የሚጨካከን እንዲጨካከን ሆኖ የተሰራ አይነት ህዝብ አይደለም የሚል ነበረኝ። አየሁት። ኋላ ጦርነት ተጀመረ። ያኔ አሳምኜዋለሁ እኔ
አታሸው ጦርነት ተጀመረና ላይቤሪያ ህይወት አጋጠመ። በጣም ተጨካከን ሁሉም ነገር ነው ይዛ ያየነው ነገር ተፈጸመ። አሁን ሽማግሌ የጠፋበት አገር ሆነን ቆይተን ነበር። ምን ተው የሚል ሽማግሌ የጠፋበት አገር አይነት ሆነን ነበር። አሁን ያ አልፏል። ያ ወደ ኋላ መመለስ የሚፈልግ የለም። በእርግጠኛነት ትግራይ ወደዛ መመለስ አይፈልግም። ስለዚህ እዛ ላይ ባንጠራጠርና ልክ አንዳንዴ አለ አይደል ሰው መጥቶ ባለፈው መጥቶ እናንተም መጣችሁ እና እዛም እንደዛ ብላችሁ እንደሚሆን ተስፋ አደርጋለሁ። ግን የጦርነት ፍላጎት እዚህ ብቻ እንዳለ አድርገን ባናድርግ ከዚህ ጦርነት የሚነሳ የለም። ይሄ በሚዲያ ይሄ የሚባለው ነገር እንተው። የጦርነት ዝግጅት የሚባል የለም። አንድ